ሰላም እንዴት ናችሁ? እንግዲህ ዛሬ በቅርቡ ስለተቋቋመው የኢትዮጵያ አደጋ ስጋት ስራ አመራር ወይም ደግሞ የኢትዮጵያን ዲዛስተር ሪስክ ማኔጅመንት ፕሮክላሜሽን ስለሚባለው አዋጅ እንመለከታለን። እንግዲህ በሚኒስትሮች ምክር ቤት በወጣው አዲስ ደንብ መሰረት የአደጋ ስጋት ምላሽ ፈንድ ጽህፈት ቤት በይፋ ተቋቁሟል። እንግዲህ ለዚህ ፈንድ ገቢ የሚሆን የገንዘብ ማሰባሰቢያ ከየካቲት ወር ጀምሮ ከተለያዩ የማህበራዊ አገልግሎቶችና የንግድ ስራዎች ላይ ተቆራጭ እንዲደረግ ወይም ተቀናሽ እንዲደረግ ተመን ወጥቷል። እንግዲህ ለዚህ ፈንድ የገቢ ምንጮች እነማን ናቸው የሚለውንና የምጣኔ ተመናቸውስ ምን ያክል ነው የሚለውን በዛሬ ቪዲዮአችን እንመለከታለን። አብራችሁን ቆዩ። የኢትዮጵያ ዲዛስተር ሪስክ ሪስፖንስ ፈንድ የገቢ ምንጮች ወይም ደግሞ ሶርስ ኦፍ ኢንካም እነማን ናቸው፣ እንዲሁም ደግሞ የተመን ምጣኔያቸው ምን ያክል ነው የሚለውን ከማየታችን በፊት ኢትዮጵያን ዲዛስተር ሪስክ ሪስፖንስ ፈንድ ማለት ምን ማለት ነው የሚለውን መመልከት ይኖርብናል። እንግዲህ አዋጁ ላይ እንደተጠቀሰው the Ethiopian Disaster Risk Response Fund means a financial resource reserved to respond to a disaster and collected from sources listed in this proclamation. እንግዲህ የኢትዮጵያ አደጋ ስጋት ምላሽ ፈንድ ማለት በዚህ አዋጅ ከተዘረዘሩት የገቢ ምንጮች የሚሰበሰብ ለአደጋ ስጋት ምላሽ ለመስጠት እንዲያስችል የሚሰበሰብ የገንዘብ ሀብት የኢትዮጵያ አደጋ ስጋት ምላሽ ፈንድ ብለን እንጠራዋለን ማለት ነው። እንግዲህ ለዚህ ፈንድ ከሶስት ዋና ዋና ሶርስስ ወይም ደግሞ የገቢ ምንጮች ነው ሪሶርስ ወይም ደግሞ ሀብት ለመሰብሰብ የታቀደው። የመጀመሪያው ኢንካም ፍሮም ዶሜስቲክ ሪሶርስ ሞቢላይዜሽን ነው ወይም ደግሞ ከሀገር ውስጥ ሀብትን ለመሰብሰብ ነው የታቀደው። ሁለተኛው ሪሶርስ ለመሰብሰብ የታሰበው ከዶኔሽን ነው። ሶስተኛው ከፌዴራል ወይም ደግሞ ከከተማ አስተዳደሮች አኑዋል በጀት ላይ ነው ሪሶርስ ለመሰብሰብ የታቀደው። እንግዲህ ኢንካም ፍሮም ዶሜስቲክ ሪሶርስ ሞቢላይዜሽን ከምንላቸው ውስጥ የመጀመሪያው ፍሮም ሎንስ ፕሮቫይድድ ባይ ባንክስ ስሞል ኤንድ ማይክሮ ፋይናንስ ኢንስቲትዩሽንስ፣ ባንኮች ጥቃቅንና አነስተኛ የፋይናንስ ተቋማት ከሚሰጡት የብድር መጠን ውስጥ 1% ያክሉን ለዚሁ ፈንድ ገቢ ማድረግ ይጠበቅባቸዋል ማለት ነው። ስለዚህ ባንኮች ጥቃቅንና አነስተኛ የፋይናንስ ተቋማት ለደንበኞቻቸው ለተበዳሪዎቻቸው ከሚሰጡት የብድር መጠን ውስጥ 1% ያክሉን ለዚሁ ፈንድ ወይም ደግሞ ለኢትዮጵያ አደጋ ስጋት ምላሽ ፈንድ ገቢ ማድረግ ይጠበቅባቸዋል ማለት ነው። የመጀመሪያው ከዶሜስቲክ ሪሶርስ ሞቢላይዜሽን የምናገኘው ወይም ደግሞ የመጀመሪያ ገቢ ምንጫችን ይሄኛው ይሆናል ማለት ነው። ሁለተኛው ፍሮም ሰርቪስ ቻርጅስ ኦፍ ዲጂታል ባንኪንግ ዩዘርስ። ሌላውና ሁለተኛው የዚህ የኢትዮጵያ አደጋ ስጋት ምላሽ ፈንድ ሶርስ ኦፍ ኢንካም የሆነው ባንኮች ወይም ደግሞ ሌሎች ተቋማት ከደንበኞቻቸው ከሚሰበስቡት የዲጂታል ባንኪንግ የአገልግሎት ክፍያ ላይ 5% ያክሉን ለዚሁ ፈንድ ገቢ ማድረግ ይጠበቅባቸዋል ማለት ነው። እንግዲህ የዲጂታል ባንኪንግ ሰርቪስ ቻርጅ ስንል አንድ ሰው በሞባይል ባንኪንግ ገንዘብ ሊያስተላልፍ ይችላል፣ በኤቲኤም ካርድ ገንዘብ ወጪ ሊያደርግ ይችላል፣ የፖስት ማሽን ሊጠቀም ይችላል። ስለዚህ ማንኛውም የዲጂታል ባንኪንግ አገልግሎት ናቸው ተብለው ሊጠቀሱ የሚችሉ አገልግሎቶች ላይ የአገልግሎት ክፍያውን 5% ያክሉን ለዚሁ የኢትዮጵያ አደጋ ስጋት ምላሽ ፈንድ ገቢ ማድረግ ይጠበቅበታል ማለት ነው። ስለዚህ በየትኛውም መንገድ በዲጂታል ባንኪንግ የምናገኛቸው አገልግሎቶች ይኖራሉ። ደንበኞች ይህንን የዲጂታል ባንኪንግ አገልግሎት ስለተጠቀሙ ለባንኮች የሚከፍሉት የአገልግሎት ክፍያ ይኖራል። ከዛ የአገልግሎት ክፍያ ላይ 5% ያክሉ ለዚሁ ፈንድ ገቢ መደረግ ይጠበቅበታል ማለት ነው። ስለዚህ ዲጂታል ባንኪንግ ሰርቪስ ስንል በሞባይል ባንኪንግ፣ በኢንተርኔት ባንኪንግ፣ በካርድ ባንኪንግ እንዲሁም በተለያዩ የዲጂታል ባንኪንግ አማራጮች የተደረጉ የሂሳብ እንቅስቃሴዎች ላይ የሚጣል የአገልግሎት ክፍያ ላይ 5% ያክሉ ለዚህ ፈንድ ገቢ ይደረጋል ማለት ነው። ሌላውና ሶስተኛው from the premium collected by insurance companies for their services። እንግዲህ የኢንሹራንስ ኩባንያዎች ከተጠቃሚዎች ወይም ደግሞ ከአገልግሎት ተጠቃሚዎች ላይ የኢንሹራንስ ክፍያ ወይም የአረቦን ክፍያ ይሰበስባሉ። ስለዚህ የኢንሹራንስ ኩባንያዎች ከሚሰበስቡት የአረቦን ክፍያ ወይም የኢንሹራንስ ክፍያ ላይ 1% ያክሉን ለዚሁ ፈንድ ገቢ ማድረግ ይጠበቅባቸዋል ማለት ነው።
ሌላው from any dividend share of business organization ከማንኛውም የአክሲዮን ዲቪደንድ ድርሻ ላይ 1% ያክሉ ወይም ደግሞ የአክሲዮን ባለቤቶች ከሚሰጣቸው የዲቪደንድ መጠን ላይ 1% ያክሉ ለዚሁ ፈንድ ገቢ መደረግ ይጠበቅበታል ማለት ነው። አምስተኛው from domestic flight tickets ሌላው ከሀገር ውስጥ የበረራ ትኬቶች ላይ በአንድ ትኬት 100 ብር ያክል እንሰበስባለን ማለት ነው። ወይም ደግሞ 100 ብር ያክል ለዚሁ ፈንድ ገቢ መደረግ ይጠበቅበታል ማለት ነው። ስለዚህ ከሀገር ውስጥ የበረራ ትኬቶች ሽያጭ ላይ በእያንዳንዱ ትኬት 100 ብር ለዚሁ ፈንድ የሚሰበሰብ ይሆናል ማለት ነው። ሌላው from the voice and data airtime fee of telecommunication service providers ሌላው የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምጽና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ ላይ 5% ያክሉ ለዚሁ ፈንድ ገቢ መደረግ ይጠበቅበታል ማለት ነው። ሌላው ከፓስፖርትና ቪዛ አገልግሎት ክፍያ ጋር በተያያዘ ደንበኞች ፓስፖርትና ቪዛ በሚያሳድሱበት ጊዜም ሆነ አዲስ በሚያወጡበት ጊዜ 200 ብር ያክል የአገልግሎት ክፍያ ይጣልባቸዋል ማለት ነው። ወይም ለዚሁ ፈንድ ገቢ መደረግ ይጠበቅበታል ማለት ነው። በመቀጠል from the income of petroleum supplying enterprises ይሄ ደግሞ ነዳጅ አቅራቢ ድርጅቶች ከሚያቀርቡት የነዳጅ ፍጆታ ወይም ደግሞ ከሚያቀርቡት የነዳጅ መጠን ላይ በሊትር 1 ብር ቻርጅ ይደረጋሉ ማለት ነው። ወይም ለዚሁ ፈንድ ገቢ መደረግ ይጠበቅበታል። በመቀጠል lump sum from the registration and renewal of trade licenses 200 ብር ይሄ ደግሞ ማንኛውም የንግድ ፍቃድ በሚወጣበት ጊዜና በሚታደስበት ጊዜ 200 ብር ቻርጅ ማድረግ ይጠበቅብናል። from payment to services of federal document authentication and registration services ይሄ ደግሞ ከሰነዶች ማረጋገጫና ምዝገባ አገልግሎት የሚሰበሰብ ነው። እንግዲህ ከሰነዶች ማረጋገጫና ምዝገባ አገልግሎት ጋር በተገናኘ ከምንከፍለው የአገልግሎት ክፍያ ላይ 5% ያክሉ ገንዘብ ወይም ገቢ ወደዚህ ወደ ኢትዮጵያ አደጋ ስጋት ምላሽ ፈንድ ገቢ ይደረጋል ማለት ነው። ሌላኛው the Federal Customs Commission receives proceeds from the sale of goods and money seized during illegal trafficking either in kind or through auction ይሄኛው ደግሞ የፌደራል ጉምሩክ ኮሚሽን ከህገወጥ ንግድ ጋር በተያያዘ እቃ በአይነት ወይም ደግሞ በጨረታ ሊሸጥ ይችላል። ስለዚህ የፌደራል ጉምሩክ ኮሚሽን በህገወጥ መንገድ የተያዙ እቃዎችን በአይነት ወይም ደግሞ በጨረታ ሲሸጥ ከሚያገኘው ወይም ከሚሰበስበው ገንዘብ ልክ 60% ያክሉ ለዚሁ የአደጋ ስጋት ምላሽ ፈንድ ገቢ መደረግ ይጠበቅበታል ማለት ነው። ሌላኛው from the sale of manufacturers of chemical products ነው የሚለው። ስለዚህ የኬሚካል አምራች ድርጅቶችና ከውጭ የኬሚካል ፕሮዳክቶችን የሚያስመጡ ድርጅቶች ከሽያጫቸው ላይ ወይም ከሚሰበስቡት ሽያጭ ላይ 1% ያክሉ ወደዚሁ ፈንድ ገቢ መደረግ ይጠበቅበታል። ሌላው from the sales and service of tobacco and alcohol producers ነው። እንግዲህ የኛው ደግሞ 5% ነው። ከሀገር ውስጥ የትንባሆና አልኮል ምርቶች ሽያጭ ላይ እንዲሁም ደግሞ በአስመጪዎች በኩል የሚገቡ የትንባሆና የአልኮል ምርቶች ሽያጭ ላይ 5% ያክሉ ለዚሁ የአደጋ ስጋት እና ምላሽ ፈንድ ገቢ ይደረጋል ማለት ነው። ሌላው from the sales and service of shipping lines and logistics services ነው። ይሄኛው ደግሞ ከባህር ትራንስፖርት እና ሎጂስቲክስ አገልግሎት የሚገኝ ገቢ ላይ 5% ያክሉ ለዚሁ ፈንድ ገቢ መደረግ አለበት ነው የሚለን። ሌላውና የመጨረሻው ከሎተሪ ቲኬት ሽያጭና የእድል አሸናፊዎች የሚገኝ ገቢ ላይ 1% ያክሉም ለዚሁ ፈንድ ገቢ ይደረጋል ማለት ነው። ስለዚህ እነዚህ ኢንካም ፍሮም ዶሜስቲክ ሪሶርስ ሞቢላይዜሽን ከምንላቸው ሰብስበን ለዚሁ ፈንድ ገቢ የምናረጋቸው ሶርስ ኦፍ ኢንካም ወይም ደግሞ የገቢ ምንጭ አይነቶች ናቸው ማለት ነው። እንግዲህ ቅድም እንዳለው ሁለተኛው ሶርስ ኦፍ ኢንካማችን ዶኔሽን ነው ብለናል። ስለዚህ ፍሮም ዶነርስ ቻሪታብል ኦርጋናይዜሽንስ ኤንድ ኢንዲቪጁዋልስ የምናገኘው ማንኛውም አይነት ገቢ አንደኛው የገቢ ምንጫችን ሊሆን ይችላል ማለት ነው። ሌላኛውና ሶስተኛው ሼር አሎኬሽን ፍሮም the annual budgets of the federal government አዲስ አበባ and ድሬዳዋ ሲቲ አድሚኒስትሬሽንስ እንግዲህ ከፌደራል መንግስት በጀት አስተዋጽኦ ላይ
0.25% ያክሉ ለዚሁ ፈንድ ገቢ መደረግ ይጠበቅበታል። እንዲሁም ደግሞ ከከተማ መስተዳድሮች ያ ማለት ከአዲስ አበባና ከድሬዳዋ ከተማ መስተዳድሮች አሁንም በተጨማሪ 0.25% ያክሉ ወይም ደግሞ 0.25% ያክሉ ወደዚህ ፈንድ ገቢ መደረግ አለበት ማለት ነው። ኦኬ ሶ የኢትዮጵያ አደጋ ስጋት ምላሽ ፈንድ የገቢ ምንጮችና ምጣኔያቸው ይህንን ይመስላል። በሚቀጥለው ቪዲዮ ደግሞ በሌላ ርዕስ እንገናኛለን።